አምላክ ያንንም ወደዛ ይቅርታ አረፈድኩ። በጭራሽ እንደውም ቶሎ ነው የደረስኩት። በቃ እንሂዳ። ቆይ እኔ ጋር ሰው አለ። ሹፌሬ ያልኩሽ በጣም ጥሩ ልጅ። ሶሪ መጣው ስልክ አናገር። እንደምትፈልጊው እየኖርሽ ነው? አዎ ምን እበላለሁ ብዬ አልጨነቅም። መኖር ለአንቺ እንደዚህ ነው? ከዚህ በላይ ምን አለ? የፈለግኩትን እበላለሁ፣ የፈለግኩትን እለብሳለሁ። በቃ በቃ። ቆይ ሞኝ ነሽ እንዴ? ለመሆኑ እሱን ታፈቅሪዋለሽ ወይስ እንደኔ ሁሉ ነገሮች ሲያጠልሽ ትሄጃለሽ? ስለ ሁለታችን የሚመለከት አይመስለኝም። ከወደኩበት አንስቶ አንቺ ፊት ያቆመኝ እሱ ስትጫወችበት ቆም ያለሽ ሲል አምላክ መፈቀር ምን ማለት እንደሆነ የገባሽ አልመሰለኝ። እኔ ወደ ነበርኩበት እመለሳለሁ፣ አንቺ ግን እንደዚህ አትቀጥም። በቃ አሁን መሄድ እንችላለን።